ተፈጥሮ ሲኦል ግባ ወር ገነት ራሱ ዩኒቨርሱ ይነግራል። ደረትን ለአየር ይሰጡታል፣ ሆድቃን ለውሃ ይሰጡታል፣ ከወገብ በታች ያለውን ለመሬት ይሰጡታል። ሶ የእሳት ሰማይና የውሃ ሰማይ አለ ነው። ሰውን ለአራት ቦታ እንክፈለው። አንገት ከአንገት በላይ የኛ መምህራን የሚከፍሉት ነው የስነ ፍጥረቱ ትምህርት። እዚህ ደረት ላይ 2 ከዛ እስከዚህ ድረስ 3 ከመሬት የሚረግጠው ከወገብህ ከዳሌ በታች ያለው እግር 4 ነገሮች አሉ ማለት ነው። ጭንቅላትን ለእሳት ይሰጡታል። በጣም ወሳኝ ትምህርት ነው። ደረትን ለአየር ይሰጡታል፣ ሆድቃን ለውሃ ይሰጡታል፣ ከወገብ በታች ያለውን ለመሬት ይሰጡታል። አራቱ ባህሪያተ ስጋ ማለት ነው። የት ነው ቦታቸው? ሎኬሽናቸው ሎኬት የሚያደርጉት የቱ ጋ ነው ነው ኤነርጂያቸው የቱ ጋ እንደሆነ ማወቅ አለብህ። ሲጀመር ብለን በልምድ አንኖርም። ነፋሴ የቱ ጋ እንዳለ ማወቅ አለብኝ። እሳቴ፣ ውሃዬ፣ መሬቴ ብታመም ከፈለኩኝ እሳት በጣም ይበዛብኝ ውሃዬን ከየት አምጥቼ እሳቴን ማቀዝቀዝ እንዳለብኝ ማወቅ አለብኝ። ሰው ስለሆንኩ ማለት ነው፣ እንስሳ አይደለሁም ነው። ስለዚህ ተፈጥሮ ሲኦል ግባ ወር ገነት ራሱ ዩኒቨርሱ ይነግርሃል፣ ገልብጦብሃል እግዚአብሔር። ለምሳሌ ወደ ሰማይ አቅንተህ ስታይ አሁን እንግዲህ ገነት፣ ሲኦል፣ ገሃነም፣ መንግስተ ሰማያት ያልከውን ነገር በራስ ሰውነት ውስጥ ይታያል ነው እና ቀና ብለህ ስትመለከት ማየት ባትችልም 7ቱ ሰማያት ሲባል እንሰማለን አይደል? 7ቱ ሰማያት ሰማይ ስትል ሰና ማይ ነው። ዝም ብሎ ሰማይ የተባለ አይደለም። ሰማይ ማለት እሳት የእሳት መሆኑን ያሳያል። ማይ ማለት ውሃ ነው። የእሳት ሰማይና የውሃ ሰማይ አለ ነው፣ ህብረት ነው። አሁን ወደ ላይ ስታንጋጥጥ 7ቱ ሰማያት ከእሳት ተፈጥረዋል። ግን ከእሳት ሲፈጠሩ ሙቀት የላቸውም፣ ብርሃን ግን አላቸው። ሙቀቱን ትቶታል ነው በብርሃን ነው። አሁን 7ቱ ሰማያት በል፣ ከዛ ከባቢ አየር በል ብለ ወረድ ስትል ማለት ነው። ኦር ደግሞ እዛው ጠፈር ላይ ለሁለት ልክፈልል በቀላሉ 7ቱ ሰማያት የእሳት፣ ከዛ ቀጥሎ ባቢል የሚባል ነፋስ አለ፣ ነፋስ ቀጥሎ ጠፈር ሃኖስ የሚባለው ውሃ፣ ቀጥሎ መሬታችን። ፓተርኑ ምንድነው? እሳት፣ ነፋስ፣ ውሃ፣ መሬት። ኦር 7ቱ ሰማያት ትልና ከባቢ አየር፣ ከዛ ውሃና መሬት ምድር ላይ፣ እንደዛ ነው ማለት ነው። ያንን ነው ሲፈጥርህ ላይ ያስቀመጠው። ስለዚህ አንገት ላይ እሳት ነው እና በሰፊደል ነው የሚወከለው። ነበልባል ባላት መቅረስ የምትመስለዋለች በቺ የምትመስለው ይሄ ነው። ብሬን ነው ምንድነው? መክብበ ሕዋሳት ይባላል። ይሄ ሁሉንም ሚይዝ ማለት ነው። ጭንቅላት እሳት ምን አለው? ብርሃንና ሙቀት አለው፣ ቀለም አለው። ብሬንህም እውቀት አለው። የኒውሮኑ ፍጭት ኤሌክትሪሲቲ እኮ ነው፣ በጣም ኃይለኛ ነው። እንደገና ንዴት አለ፣ ቁጥ ይልባል፣ ትነዳለ። ልክ ሙቀት ነህ፣ እሳትህ ነው እዚህ ጋር ያለው ማለት ነው። ልክ እንደ 7ቱ ሰማያት አዕማደ ጥበብ የተባሉ 7 ነገሮች ፊት ላይ ያሉ ነው። 2 አይን አለ፣ 2 ጆሮ አለ፣ 2 የአፍንጫ ቀዳዳ አለ፣ አፍ አለ። ስንት ነው? 7 ነው። ጥበብ የሰራው ቤት ይባላል። እፍ የተባለበት ፊት ላይ ነው፣ ገጽ ላይ ነው። ይህ በጣም ትልቅ ጉዳይ ነው እና እያንዳንዱ ላይ ሎኬት የሚደረጉ ዕለታት አሉ። ቀኝ አይን፣ ግራ አይን። ምሳሌ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ 7ቱን ዕለታት ወክለው በ7ቱ ዕለታት ላይ ደግሞ የተሾሙ 7ቱ ብሩሃን አካላት ፀሐይ፣ ጨረቃ። ማክሰኞ ደግሞ መሪህ ማርስ ማለት ነው። ሮብ አጣርድ፣ ግራ ጆሮ ሜርኩሪ። አንፍ ዜማን ይባላል፣ ቀኝ አፍንጫ ሐሙስና መሽተሪውን ጁፒተርን። ግራ ደግሞ አፍንጫ ቀዳዳ አንፍ ዘጸጋም ቪነስን ወይም ዝሁራን። ይሄ ደግሞ ከንፈርን ክቡ ነገር የሚመስለው ሳተርን ወክሎ እነዚህ ብቻ ከፍተኛ እውቀት ያላቸው እሳት ናቸው። እሳት ሁሌ ወደ ላይ መሄድ ነው አይደለ? ነበልባል ነው ማለት ነው። በጣም የከበረ አካል ነው። ሰው ራሱ ከተቆረጠ ህይወት የለውም። በ12 እስከል ነው የገነባው እግዚአብሔር። 12 አጥንቶች ነው። አዳምም 22ኛ ፍጥረት ነው ሲጀመር። 22 የእግዚአብሔር ስሞች አሉ። 22 አጥንት እስከል አለ። አንገት ግን 7 ነው አጥንቱ። 7 ዕለታት አሉ እና 22ን ለ7 ስታካፈለው 3.14 ነው
ኦፓይ ነው ዝም ብሎ እንትን የተደበለበለ አይደለም ሰው በጣም ክቡር ነው ጭንቅላቱን ፈልቅቀ ብትገባ ትሪ ኦፍ ላይፍ ንጽህዮት አለ ፒኒያል ግላንድ አለ ሳክሪስተክሪሽን አለ ቢከበሩ ሜላቶኒኖች አሉ ይሄ ክሬኒያል 12 ነርቮች አሉ እያንዳንዳቸው ቁጥርና ምስጢር ናቸው አንገት ነው ትልቅ ክቡር ነው that's why አንገት በላይ ከጭንቅላት በላይ አክሊል ነው አልሚደፋ ሰው ሲበቁ እኮ ካሎ ነው እዚህ ላይ ነው የሚደረገው እንጂ ጎናቸው ወይም ክህነት ሲሰጥ ምን ሲል ጭንቅላት ላይ ነው ዘይት የሚፈሰው አክሊል ነው አክሊል የከበረ ነው ይሄ